በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ሌላው የጭንቀት መንስኤ ምንድነው ከተባለ እምነትና ትዕግስት ማጣት ነው። ሰው እምነት ካጣ ትዕግስት ከሌለው በጣም የሚጨነቅ ሰው ነው የሚሆነው። እንግዲህ ምንድነው ፈጣሪን አሁኑን ካላደረክልኝ፣ አሁኑን እንዲህ ካላደረክልኝ፣ አሁኑን መልስ ካልሰጠኸኝ የሚሉ ሰዎች አሉ። በነገራችን ላይ ትዕግስት የምግባራት ንግስት ትባላለች እና መታገስ በጣም ጥሩ ነው። ወዛዝለፈ ትዕግስቶ ውእቱ ይድህን ነው የሚለው በማቴዎስ 10:22። ስለዚህ እስከ መጨረሻ የጸና የታገሰ ማለት ነው እርሱ ይድናል እንደተባለ መታገስ በጣም ወሳኝነት አለው። ያልታገሰ ሰው በጣም ከባድ ነው። ትዕግስት ራሱ በገላትያ 5:22 ላይ እንደተቀመጠው የመንፈስ ፍሬ የተባለችውም ለዛ ነው። ከመንፈሳዊነት የምትመነጭ የመንፈስ ፍሬ ናት። ስለዚህ መታገስ፣ ትዕግስት በጣም ወሳኝነት አለው። እግዚአብሔር ዛሬ ካላደረገልኝ፣ ዛሬ ለምኘው፣ ዛሬ እንደዚህ አድርጌው፣ ዛሬ ይህን ካላደረገ ብሎ የመቸኮል ነገር ጥሩ አይደለም። እንደ ክርስትና በችኮላ አይደለም። ክርስቶስም እኮ ቸኩሎ አይደለም ያዳነን። ስንበድል ራሱ እኮ 5500 ዘመን ጠብቆ ታግሰን መዳን እንዳለብን ድነትን እንድናጣጥማት ነው ያደረገን አይደለ? እንዳናቃልላት ማለት ነው። ወዲያውኑ ቢያደነን እኮ እኛ አይ በቃ እንደዚህ ያደረገልን ነው ብለን ወዲያውኑ እናቃልላት ነበር። 5500 ዘመን ያ የጭንቀት ዘመን ያ የመከራ ዘመን ምን ያክል ትዕግስትን እንደሰጠን ማስታወስ ያስፈልጋል። ስለዚህ መታገስ ጥሩ ነው። መታገስ ጥሩ ነው። ትዕግስተኛ መሆን፣ መረጋጋት በጣም እንደ ክርስትና የሚጠበቅ ነገር ነው ማለት ነው። ስለዚህ እግዚአብሔርን ጊዜ መጠበቅ ከኛ ጊዜ ይልቅ የእግዚአብሔር ጊዜ ምን ይላል? እኛውን በፈለግነው ጊዜ መማር፣ በፈለግነው ጊዜ ስራ መያዝ፣ በፈለግነው ጊዜ ትዳር መያዝ፣ በፈለግነው ጊዜ ቅድስና ደረጃ ላይ መድረስ ነው የምንፈልገው። የእግዚአብሔር ደግሞ ጊዜ የሚባል አለ። የእግዚአብሔር ጊዜ የአምላካችን ጊዜ የሚባል አለ። ጊዜ ገቢር ለእግዚአብሔር። እግዚአብሔር ሁሉን ነገር የሚያከናውነው በጊዜ ስለሆነ የእግዚአብሔርን ጊዜ መጠበቅ ያስፈልጋል ማለት ነው። ስለዚህ እኛ በፈለግነው ጊዜ ሳይሆን እግዚአብሔር በፈለገው ጊዜ ነገሮች እንዲከናወኑ ማድረግ። ለምሳሌ እነ አብርሃም ስንመለከት፣ እነ ካህኑ ዘካርያስን ስንመለከት በወጣትነት ዘመናቸው በጎልማሳ ዘመናቸው እግዚአብሔር ልጅ እንዲሰጣቸው ጠይቀው ነበር አይደለ? በእነሱ ጊዜ ማለት ነው። ግን እግዚአብሔር ደግሞ አይ በእናንተ ጊዜ ሳይሆን እኔ በፈለግኩት ጊዜ ለእናንተም በሚያስፈልጋችሁ ጊዜ ብሎ ልጅን ሰጥቷቸዋል በእርጅና ዘመናቸው። ስለዚህ ይህን ያደረገው እግዚአብሔር ለምንድን ነው ቢሉ እግዚአብሔር በሚያስፈልገን ጊዜ የሚያስፈልገንን ነገር እንደማያሳጣን የምንማርበት ነው እንጂ እኛ በፈለግነው ጊዜ ሁሉን ነገር ካልተደረገ ይህ ካልሆነ ሞቼ እገኛለሁ አይነት ስሜት እንደ ሃይማኖት አያስኬድም ማለት ነው። አይደለም እንደ ሃይማኖት በዓለምም እንደምንኖርበት በስራ ዓለምም ሊሆን ይችላል፣ በትምህርትም ዓለም ሊሆን ይችላል። እኔ እንደዚህ ካልሆንኩኝ ይሄ ካልተደረገልኝ ተብሎ ነገር የለም ማለት ነው። ሁሉ ነገር እርጋታ፣ ትዕግስት፣ መንፈሳዊነት የሚፈልግ መሆኑን መረዳት ያስፈልጋል። ሌላው ዓለማዊ ምኞትና ውድድር። በነገራችን ላይ ዓለማዊ ምኞትና ውድድር ይሄ ማቴሪያሊዝም የምንለው በጣም ሰውን እያስጨነቀ ያለበት ጊዜ ነው ዛሬ። ለምሳሌ ሀብት፣ ስልጣን፣ እነዚህ ነገሮች እውቀት ማግኘት እንፈልጋለን። ጥሩ ነው እኮ መጥፎ አይደለም፣ ኃጢአት ሆኖ አይደለም። ሀብት በራሱ ኃጢአት አይደለም፣ ስልጣን በራሱ ኃጢአት አይደለም፣ እውቀትም በራሱ ኃጢአት አይደለም። ነገር ግን ኃጢአት የሚሆነው ካመለክ ነውና ከእግዚአብሔር ካራቀን ኃጢአት ነው። በቃ በሱ ብቻ ተመክተን በሀብቱ በስልጣኑ ተመክተን ከእግዚአብሔር ካራቀን እሱ ኃጢአት ነው። ለምሳሌ ይህን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የኒቆዲሞስን ታሪክ እንመለከታለን አይደለ? ኒቆዲሞስ እንግዲህ በአይሁድ ዘንድ የአይሁድ አለቃቸው የነበረ የሳንድሪን አባል የነበረ በጣም መግደልም ማዳንም የሚችል ፈራጅ፣ ጠበቃ፣ የአይሁድ አለቃ፣ መምህር፣ ያው ፈሪሳዊ እንደሆነም ስለምናውቀው በእውቀቱ በስልጣኑ በሀብቱ በዚህ ሁሉ የከበረ ሰው ነው። እንዲሁም ደግሞ ሀብቱ በጣም ኢየሩሳሌምን ለ3 ዓመት ያክል ገንዘብ ምንም ሀብት ባይኖራት እንኳን ሊያስተዳድር የሚችልና መመገብ የሚችል ሀብት የነበረው ሰው ነው ኒቆዲሞስ። ነገር ግን ያላስደስተውም፣ ሀብቱ አላስደስተውም። ስልጣኑም ደግሞ ከፈለገ መግደል ከፈለገ ማዳን ይችላል። ያ ሁሉ አላስደስተውም። እንደገና ደግሞ እውቀቱም ቢሆን ደግሞ ብሉይ ኪዳንን በደንብ ጠንቅቆ ያወቀ የሕግ መምህር ነው። ኦሪቱን በደንብ ጠንቅቆ ያወቀ መምህር ነው። ነገር ግን ይህ ሁሉ አላስደስተውም። ስለዚህ እሱ ያስደሰተው ምንድን ነው መሰላችሁ? ከእውነተኛው ባለስልጣን ወንበሩ ከማይገለበጠው ከእግዚአብሔር ሄዶ መማር ነበረ። ስለዚህ በሌሊት ሄዶ የተማረው ከምን ያን እውቀቱን ያን ስልጣኑን ያን ሀብቱን ትቶ ማለት ነው። ያን ሁሉ ነገር ትቶ ስልጣኔም ሀብቴም እውቀቴም አንተ ነህ። አዎ ከእግዚአብሔር የሚያርቅ እውቀት፣ ከእግዚአብሔር የሚያርቅ ስልጣን፣ ከእግዚአብሔር የሚያርቅ ሀብት ከሆነ ይቅርብኝ ብሎ በሌሊት ከእግዚአብሔር ሄዶ የተማረ ከዛም በኋላ እግዚአብሔር ሀብቱን አድርጎ የኖረ ሰው ነው። እንግዲህ አስቡ
ከኒቆዲሞስ የምንማረው ምንድነው? የዛሬ ባለሀብቶች፣ የዛሬ ባለስልጣናት፣ የዛሬ ዕውቀት ያለን ብላችሁ የምትመጻደቁ ሰዎች ከኒቆዲሞስ ዝቅ ብሎ መማር ያስፈልጋል። አያችሁ፣ ዝቅ ብሎ ፈሪሳዊ ልትሆኑ ትችላላችሁ። ዛሬ በዕውቀታችሁ ፈሪሳዊ ልትሆኑ ትችላላችሁ። በስልጣናችሁ ፈሪሳዊ አስተሳሰብ ሊኖራችሁ ይችላል። በሀብታችሁ ፈሪሳዊ የሆነ አስተሳሰብ ሊኖራችሁ ይችላል። ያን ፈሪሳዊነቱን ትቶ ነው ከዛ በኋላ ወደ እግዚአብሔራዊ ማንነቱ የሄደው ኒቆዲሞስ። ስለዚህ ለዛሬ አሁን ቤተክርስቲያን ሁልጊዜ ኒቆዲሞስ ብላ የምታነሳው ፈሪሳዊ ማንነቱ ላይ ሳይሆን ያን ስልጣን፣ ያን ሀብት፣ ያን ዕውቀት ትቶ ወደ እግዚአብሔር በመሄዱ ነው። አሁንም እኛ ስልጣናችን ሳንተው፣ ዕውቀታችን ሳንተው ያለንን ነገር ይዘን እግዚአብሔርን ከያዝን እግዚአብሔር እየባረከው፣ እግዚአብሔር እየቀደሰው ያ ስልጣናችን ሳይቀማ፣ ያ ዕውቀታችን ሳይቀማ መኖር እንችላለን። ገንዘባችንም እንዳለ ማገልገል እንችላለን ማለት ነው። ነገር ግን ገንዘቡ የኃጢአት ገንዘብ፣ ስልጣኑ የኃጢአት ስልጣን፣ ሀብቱ የኃጢአት ሀብት ከሆነ ግን ከእግዚአብሔር የሚያርቅ ከሆነ እንደ ኒቆዲሞስ ተምረን ወዲያውኑ መሸሽና ከዛ ሸሽተን ወደ እግዚአብሔር መጠጋት፣ ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። እንግዲህ ሌላው በጣም ጭንቀት የሚሆንብን ምንድነው ከተባለ የኃጢአትና የበደለኝነት ስሜት ነው። አንዳንድ ሰው ካለፈው ስተቱ በደል ወይም ንስሐ ካልገባበት ኃጢአቱ እየተነሳ ሁልጊዜ የሚጨነቃል። በነገራችን ላይ ለምን እንጨነቃለን? በቃ የኃጢአት ስሜት ካለብን ለምን ጠጋ ብለን ንስሐ ገብተን አናስወግደው? በቃ ያኔ እኮ ጭንቀታችን ይፈታል ንስሐ ከገባን። አንዳንዱ ደግሞ አይ እኔ እኮ ንስሐ ገብቼ ነበረ፣ ነገር ግን ደግሜ ኃጢአቱን ሰራሁት፣ ስለዚህ ለአባቴ ደግሞ ይሄን ኃጢአት ደግሞ ደግሜ የሰራሁት እኮ ብዬ ልናገር አልችልም በሚል ሳይናገሩ የሚጨነቁ ሰዎች አሉ። ሳይናገሩ በቃ በጭንቀት ውስጥ ተወጥረው የሚኖሩ ሰዎች አሉ። በነገራችን ላይ ንስሐ የሚደገም ምስጢር ነው። አርሃ ወለነ ኆኃተ ንስሐ፣ የንስሐን በር ከፍቶልናል። በሩ ያልተዘጋ ነው። የንስሐ በር ያልተዘጋ በር ይባላል። ሁልጊዜ የተከፈተ በር ነው። አርሃ ወለነ የተባለው ለዚህ ነው። ሁልጊዜ የተከፈተ ነው። ስለዚህ ሁልጊዜ የተከፈተ ማለት ሁልጊዜ መግባት እንችላለን። ኃጢአት በሰራን ቁጥር መተን ገብተን እንደገና ደግሞ ምን ማድረግ እንችላለን? ከኃጢአታችን መውጣት እንችላለን ማለት ነው። ልክ በበሩ ገብተን እንደምንወጣው ገብተን የነበርንበትን ኃጢአት እንደገና መውጣት እንደምንችል የሚያስተምር ነው። ለዚህ ነው የንስሐ በር ሁልጊዜ ክፍት ነው፣ የተዘጋ አይደለም፣ አይዘጋም። የተከፈተ በር ነው የተባለው ለዚህ ነው። የቸርነቱ በር፣ የእግዚአብሔር የይቅርታው በር የተዘጋ አይደለም። ይሄም ማለት ግን እግዚአብሔር ቸር ነው እያልክ በመጽሐፈ ሲራክ 5 ላይ እንደተገለጸው እግዚአብሔር ቸር ነው እያልክ ኃጢአት ላይ ኃጢአትን አትጨምር ይላል። ስለዚህ እግዚአብሔር ቸር ነው፣ በቃ ምሕረቱ የተዘረጋ ነው። ሩቀ መዓት ወብዝኃ ምሕረት ወጻድቅ ነው። ምሕረቱ የበዛ መዓቱ የራቀ ቸርነቱ የበዛ ጻድቅ እውነተኛ አባት ስለሆነ አሁንም ይምረናል፣ ይቅር ይለናል እያልን ግን ወደ ጥፋታችን እንደገና እየተመለስን በዚህ ኃጢአታችንን መደጋገም አይጠበቅብንም። ነገር ግን ሰውንንና ኃጢአት ብንሰራ በደልን ተሸክሞ መጨነቅ ሳይሆን በደልን ማራገፍ፣ ዛሬም ኃጢአት ብንሰራ ዛሬ መናገር፣ በእያንዳንዱ ቀን ከንስሐ አባታችን ጋር እየተነጋገርን በየቀኑ የሰራነውን ኃጢአት ራሱ ይቅር በሉን አባቴ እያልን ቤተክርስቲያንን እየተሳለምን ጧት ማታ እየመጣን ከኃጢአታችን ለመንጻት ራሳችን ጥረት ማድረግ እንዳለብን እግዚአብሔርን በቸርነቱ እንደሚያግዘን ይሄን መማር ያስፈልጋል ማለት ነው።